ሰላም ቤተሰብ እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ ተመልሰን መጥተናል። በዛሬው ቪዲዮአችን ለሪሚዲያል ተማሪዎች አዲስ ዩኒቨርሲቲ ጥሪ አድርጎላችኋል ማለት ነው። እሱን የምንመለከት ይሆናል እና ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ አድርጉ። ብዙዎቻችሁ የኔን ቪዲዮ ትከታተላላችሁ ግን ሰብስክራይብ እያደረጋችሁ አይደለም። ሰብስክራይብ እያደረጋችሁ ብትወጡ በጣም ደስ ይለኛል እና ብዙ የሪሚዲያል ተማሪዎች ጋር እንዲዳረስልኝ ላይክ እያደረጋችሁ ብትጀምሩ በጣም ደስ ይለኛል። እና ከዚህ በኋላ በዛሬው ዕለት ሌላ ዩኒቨርሲቲ ሊጠራ ስለሚችል ይሄን ዩቲዩብ ቻናል ሰብስክራይብ አድርጋችሁ ብትጠብቁ በጣም ሪኮመንድ አደርጋችኋለሁ። ምክንያቱም እኛ በፍጥነት አናውንስ እንዳደረገ ምናሳውቅላችሁ ይሆናል። በቴሌግራም ቻናላችንን ብትቀላቀሉ ደግሞ በፍጥነት ምናሳውቃችሁ ይሆናል። ቪዲዮ ለመስራት ትንሽ ስለሚያቆይብን ማለት ነው። በዛሬው ዕለት አዲስ ዩኒቨርሲቲ የጠራው አምቦ ዩኒቨርሲቲ ነው እና ሙሉ መግለጫውን ላንብብላችሁ። ማስታወቂያ ይላል። በ2018 ዓመተ ምህረት ወደ አምቦ ዩኒቨርሲቲ ለተመደባችሁ አቅም ማሻሻያ ፕሮግራም ተማሪዎች በሙሉ በ2018 ዓመተ ምህረት የትምህርት ዘመን ምዝገባ የሚካሄደው ህዳር 29 እና ህዳር 30 2018 ዓመተ ምህረት መሆኑን በተጠቀሱት ቀናት ብቻ የማህበራዊ ሳይንስ መስክ ተማሪዎች በዋናው ካምፓስ እና የተፈጥሮ ሳይንስ መስክ ተማሪዎች በሃጫሉ ሁንዴሳ ካምፓስ በአካል በመገኘት እንድትመዘገቡ እናሳውቃለን ይላል እና ማሳሰቢያ ብሎ 5 ክራይቴሪያ አውጥቷል። የ8ኛ ክፍል ሰርተፊኬት ዋናውንና ኮፒ አንድ ኮፒ ማለት ከ9 እስከ 12ኛ ክፍል ትራንስክሪፕት ዋናውንና ኮፒ አንድ ኮፒ ነው ማለት ነው ለሁሉም እና 12ኛ ክፍል መልቀቂያ ሰርተፊኬት ዋናውንና ኮፒ 3/4 የሆነው 4 ጉርድግራፍ ፎቶግራፍ እና አንሶላ ብርድ ልብስ ትራስ ጨርቅና የስፖርት ትጥቅ ይዘው መገኘት ይኖርበታል እና ብሔራዊ መታወቂያ ይዛችሁ መገኘት ይኖርባችኋል ማለት ነው። ይሄ አምቦ ዩኒቨርሲቲ ክራይቴሪያ አውጥቷል። ከተጠቀሱት ቀናት ቀደም ብሎ ሆነ ዘግይቶ የሚመጡ ተማሪዎችን ዩኒቨርሲቲው የማያስተናግድ መሆኑን እናሳውቃለን ይላል እና እንደዚህ አይነት ፈጣን መረጃዎች የምትፈልጉ ከሆነ ይሄን የቴሌግራም ቻናል ተቀላቀሉ። በፍጥነት ለእናንተ አናውንስ የሚያደርግላችሁ ቻናል ስለሆነ ይጠቅማችኋል እና የቴሌግራም ቻናላችን የምትፈልጉ ከሆነ የመጀመሪያው ኮሜንት ላይ ማግኘት ትችላላችሁ እና በዛሬው ዕለት አዲስ ዩኒቨርሲቲ ሌላ ዩኒቨርሲቲ ይጠራል ብለን እናስባለን እና እሱን ያስቀምጥናችሁን ቴሌግራም ላይ ገብታችሁ ማየት ትችላላችሁ ማለት ነው። ከዚህ በኋላ ስለሚለቅ ይህን ቻናል ሰብስክራይብ እያደረጋችሁ ብትጠባበቁ በጣም ደስ ይለኛል። ይመቻችሁ።